Itani rifadhe gidduudhaan immoo jiraame. Oh, yeni ቆንጆ dhiira mee wallahi jedhi isi kaalu boo dhiira taate ergama qabdama ያስሚ ሰምተሻል ቁጭ ብሎ የሚያዳምጥሽ ስራ አለበት ስለዚህ ቶሎ ቶሎ አውሪና ሸኝሽ ወኔ እሱ ያለ ከሌላ ሰው ጊዜ ሰጥሽ የምታወሪበት ምክንያት የለም ልንገርሽ ብዬ ነው ላስታውስሽ ብዬ ነው እሺ እኔ ውድ ግን ደግሞ አንድ ነገር ልንገርሽ ያስሚን ያሁኑን ትስማሚበታለሽ አሁን ባልኩት ሐሳብ በጣም እንደዛም አይነት ሰው ነው ለዛ ነው ያ ስላንቺ ሳወራ ደስ አለው እና ከዛ እንደዚህ ልብ ሰጠኝ ለምን ምንም ማድረግ ይችላል ደስ ብሎት ማለት ነው ያኒ አንድ ሰው ደግሞ ስላንቺ ጥሩ ነገር ሲወራ ያ ሰው በቃ ተመስጦ አሁን ለምሳሌ አንዳንድ ሰዎችን ምሳሌ ስም እንኳን ባንጠራ አሁን ለምሳሌ አንቺ ማለት ነው ስለምትወጂ ሰው ቁጭ ብዬ አንቺን ሳወራሽ ወይ ደግሞ አንቺ ስታወሪልኝ ማዳመጥሽ ከሆነ አይሰለችሽም ደስ ይልሻል ለምን ደስ ብሎሽ ነው እያወራሽ ያለሽ ውስጥሽ ያለውን እኮ ነው ለዛ ነው እና ውስጡ አለሽ ባይዘው ደስ ይበልሽ በዚህ አጋጣሚ ውስጡ ነሽ ውስጡ አለሽ እድሜ ዘላለሜን ከሱ ውስጥ አልወጣም እንዳትወጪ ያለህም አያስወጣችሁ ወላሂ አላ እድሜ ዘላለማችሁ ባይዘው እሱ ምን አይነት ሰው እንደሆነ ባላቀም በጣም እድለኛ ነው በጣም እድለኛ ነው ይሄን ንጹህ ማለት ነው ይሄን ንጹህ ልብ በፍቅር በልቦና በፍቅር እቅፍ አድርገው ድግፍ አድርገው ሐመዱ ማለት ያኒ በፍቅር እንደዚህ እቅፍ አትስበረው እቅፍ ያዘው እንዲ እቅፍ ተደርጎ እኮ እንደዚህ በሁለት እጅ እንደዚህ ሀግ ታውቂያለሽ እንዲ ሀግ አድርጎ ከያዘኮ ማንንም አያስወጣውም ከዛ ማንንም አያስወጣኝ ምቾት ነው የሚሰማሽ ምቾት ነው የሚሰማሽ በቃ ያን አስተቃቀፍ ነው ያልኩት ያን አስተቃቀፍ ይሄ የሆነ ምቾት የሚያሰማ ሀግ አለ አይደል እድለኛ ነህ የምሬን ነው እድለኛ ነህ ለምን እንደዚህ አይነት ንጹህ ልብ የለም በዛ ላይ ደግሞ አልተበከለም ታውቃለህ አልተበከለም በቃ ይሄን ባህሪ ይሄን ልብ ይሄን ንጹህ አይምሮ ይሄን ንጹህ አስተሳሰብ ንጹህ ደግነት በቃ ደግነት ከየዋህነት ከልቧ ንጹህ መልካም ቁመቷ የሚያምር ሎጋ ከግር ጥፍሯ እስከ ራስ ፀጉሯ ማለት ነው ምትበላ እሼት ታውቃለህ እሼት ሰው አያልፈውም እሼት በላት በቃ እሼት ማለት የሆነ ነገር በቅሎ እሼት ይሄ ውገሳ ማለት ነው እንኳንም በአማርኛ ሆነ እንጂ በኦሮምኛ ቢሆን የሆነ ሰው ይገልሽ ነበረ ማን ታውቂያለሽ አሁን መጥቶ እንደዚህ ሰው ታዩ አይሰማም እኮ አማርኛ እሱ ደንቆሮ አይሰማም አታይም አሁን ራሱ በቅናት ወዲህ ሲናዲስ ምናምን እያለ ነው እሱ እንደዚሁ ነው እሱ የኔ ምቀኛ ነው ሲጀመር እሱ እኔም ወደውን ነገር በጣም ይወዳል ያ አሁን የሆነ ነገር ሰርቼ ላክልሽ ብልሽ ማለት ነው ያብዳል ቤት ይመጣል መጣ እኮ የሆነ ቀን እንዴ ነው እኔ ያስኩት ነገር ያምራል እሱ ሬዲ ብቻ ነው ያላማረው እኔ ያስኩት ነገር ያለች ሄደች ሰለበት ነው ልካት ገባ ነበር ሚረገይሰ ጅርቲ ፊፉ አመዲስ አሁን ምንም አይሰማትም በብራከ ሰፍቲ ፊፉ ይችላል ሚራዳ ከሰ ጅርቲ ይችላል ትላንትና በባሌም በቦሌም ተመልሷል በቃ አልሐምዱሊላህ ያ አሁን አይሰማትም እና ተንከባከበው እሺ ጄዲ አደራ በምድር በሰማይ አደራ ነው ያደራ ከባድ ነገር ነው እሱ ራሱ ያውቃል አንቺ ስጪ አደራ ነው እሺ ዲጂ አለህ አይደል ጄዲ ማለት ነው አለህ ካለህ ማለት ነው ስማ እቺ ልጅ በጣም ነው የምወዳት ደግሞ ታሳዝነኛል ዝም ብዬ ሳያት ማለት ነው የሆነ በምስኪንነት ማዘን ሳይሆን የሆነ በመሳሳት ማዘን ማለት ነው እንደዛ ስለሆነች እንዳትሰበር
እንደ አበባ ማለት ነው። ተንከባከባት። የሆነ አበባ እንደዚህ ሊተከል ማለት ነው። የሆነ ውሃ ይፈልጋል፣ ፀሐይ ይፈልጋል፣ መኮትኮት ይፈልጋል። ሁሌ አብቦ አምሮበት እንዲታይ ማለት ነው። እንደዛ ሁሌ እንዲያምርባት፣ ፈገግታው ከሷ እንዳይርቅ እንዳይከፋት አደራሽ። ኦኬ። የድሮ አማችን ይቅርታ በይው። ማን ነው ያስሚን? እኔ ነው አንቺ ነው? ማን ነው እሱ? የድሮ አማችን ማን ነው እሱ? የድሮ አማችን ማን ነው? ጄዲ እኔን ነው ወይስ እሷን ነው ያልከው? ይሄን ነገር ማን ነው እሱ? አማችን ነበረ። እኔ እንጃ። ቆይ ያብራራልን። እሱ ያብራራል። እኔ ነው ሲዱናን። ኦኬ። ማን ነበረ የድሮ አማቼ? ማን ነው ያስሚን? ሲዱናን አለ። ኦኬ። ማን ነው? ሬዲን ለሬዲ ልድሪ ነበር አይደለ? እና ቤት በኩል ለአንተ ማቼ የሆነው ባላንጣ ነው እንጂ ተናዶበት ነበረ። ጄዲ ከየት በኩል ነው ታዲያ አንተ ለአንተ አማች የሚሆነው? እሱ ባላንጣ ቀንደኛ ጠላት ነው መሆን የሚገባው። ባላግባት እህቴ ትሆናለች ብሎ ነው። ከዛ እሱ እህት ሆኖ የተሰጠ እውነት መስሎ አይ እኔ ይቅርታ እልልሃለሁ። በዛ ላይ ደግሞ ምንም አያሳስብህ ከአሁን በኋላ ማለት ነው። ቀልድ ለቀልድ እንኳን ማለት ነው አያነሳም። እኔ እኮ ነው የምገፋፋው። እኔ እኮ ጋ ነው ችግር ያለው። እኔ ነኝ ይቅርታ የምጠይቀህ። እኔ እየገፋፋሁት የልብ ልብ እየሰጠሁት ተነስ ሂድ፣ እንዴት ነው አንተ ካልሄድክ ምናምን እያልኩ ማለት ነው። እንዴት ነው አውራ እንጂ ምናምን መታገድ ነንቀቢን እያልኩኝ ማለት ነው። የልብ ልብ ሰጥቼው ነው። ሴት ያዘዘው ሞት አይፈራመሉ። እንደዛ ሆኖበት ነው። እና ይቅርታ፣ እሺ ይቅርታ። እኔ እሺ ጂዲ የድሮ አማቼን ይቅርታ ቤቢ። አረጋ አማችም ነበረክ ወይ ጉድ! አላውቅም ነበር እኮ። ምን ያርግ እንግዲህ። አሁንም በቃ እውነትም አንቺ እንዳልሽው እንትን ካላለ አማች ይሆናል ብሎ ነው። ካላገኘዋት እህቱ ትሆናለች፣ ካገኘዋት ምስቴ ብሎ በቃ እንትን ብሎ ነው። ይሄን ሙዚቃ ጋብዛዎች ነበራ። ምን ነበር ያኔ ያገኘውሽ ልት በህትነት እኮ ሆነሽ ልስጥሽበት ለድጌሽ የፍቅር ናት ህይወት ዌልካም ሚስቴ ሆነሽ ልስጥሽ ላድርግሽ የፍቅር ናት ህይወት ዌልካም አበል ተገማ ወለድ በርዚዱ መገማ ዛሬ ለኢቃማ ነው አይደል? ለኢቃማ ሄጄ በ11 ቀጠሩኝ። ሁሉንም ፎርም ሞልቼ ምናምን መጣሁ። ረፍዶብሽ ነው አሁንም? እንደዛ ነው የሚቀጥሩት አሉ። ላይክ እንደ ሁለቴ ነው እንደሚካሄደው ለኢቃማ ሲካሄድ? ለመጀመሪያ ጊዜ ነው እኔ ሲሄድ እኮ መጀመሪያ ጊዜ እኮ ነው ኢቃማ ሳስመጣው። ኦኬ። እኔ አይ ለመጀመሪያ ሄደሽ እሺ ብሎ መቀበላቸው ራሱ አንድ ነገር ነው። ሌላውን እየሸኙ ነው እስከ ዛሬ የት ነበርክ ብሎ አኒ ፎር ሰኑ ያ የደብሬት ወይም ሰበባ ወንታቲን ሰበባ ወረቃን ከይኻን ዱሙጪን እንጂ እኮ ስንተኛ ወር ላይ 5ኛ ወር በስንት ነበር እኮ በ11 ቀጠሩኝ። አሁን እኔ ምን እንዳደረጉኝ ታውቂያለሽ? 2019 ሱብሃንአላህ ከ2 ዓመት በኋላ የዛኛው ወረቀቴ ኢንሻአላህ ወጥቻለሁ ከዚህ ሀገር የለውም። ያኛው ወረቀቴ የሚያልቀው 2029 ነው እኮ። ያኔ ራሱ ያ ወረቀት አልቆ አዲስ ወረቀት ወስጄ ነው የማስመጣው እንጂ ኢቃማ በዚህ ወረቀት አይታሰብም። ይሄደናል ከዚህ ሀገር ኢንሻአላህ እንዳላህ ፍቃድ እንጂ ኢንሻአላህ አላህ ከፍሩ ረሂም እኮ ነው። ያኔ ሄደናል ወጥተናል ከዚህ ሀገር። አይገርምም ግን ኢንሻአላህ ያው በጣም እኔ ይሄ አመቱን ላዞሮ እኔ ጋር የሚደርስ አልመሰለኝም። ታውቂያለሽ ሳስበው ሳያት 3 ዓመት መሆኔ ሁላ ጥያቄ ሆነብኛል።
ከዛ ነች ወሌ ዱፌ አሁን የተነሳሁት አሁን ገና ቁርስ ሰራው ምግብ አሁን ገና ልበላ ተላሰባ አንከሌሰ ነራፌ ከሌሰ ነራፌ ሰበባ እንትኒ ዩኤን ወሌ ዱፌ ትድርብሬ ነው ይወጣልኩሽ እኔ እኮ እንዴት እንዳልተገናኘን እኮ ነው ግራ ይገባኝ ወይንስ ሌላ በርባለት እንዴ ብናቅ እኮ ይዘንሽ እንዴት ነበር እኮ አብረን እንሄድ ነበር በመኪና እኔ ደግሞ ቀጠሮ ማለት ባለምን ከኛ ተኮንሴ ነጋ ከዛን ጉያ ቀበነስ ባለምን ከኛ ተኮ ይቹ ነበር ወልነር ግን ማለያን ይፈት እዛ ሄጅ አይደለም ያስኩት ነኝ በኦንላይን አንቀበዴ ያጀራ ፈዱዲ ቁልቁሉ ዋን ሁንደራ ብሌሳ ተንኮዲ ራብሌሳ ሸሪ ራብሌሳ በቃ ጅሬኛ ቁልቁሉ ማጅራተን ይሪፍ ዱርቢስ በቃ ከነ መደዳገል የራፌ ኢልሞ ከንኬስ ፉዴ መና በሄረቄ ኦፍ ብረቡልቼሲ ተንከባከቤሲ ዴብሴ በቃ ጅሬኛ ቁልቁሉ ማለ ባርሱን በቃ እንደዛ አይነት የንጹህ እሲና ከሲሲንጆቹ ሶንታኔ እንደዛ አይነት ንጹህ ታማኝ ልብ አላት የመጨረሻ ማለት ነው። እኔ አንዳንዴ እንደውም እኔ ጠረጥራታለሁ እቺ ልጅ እውነትም እዛ ነው እንዴት ወልዳ ያደገችው ላለው ለምን አንዳንዴ ግልጽ ነው ፍሪ ነው ምናምን እንጂ ሰው ወደ ልኩኒ ገርኦፊ ቲሃት የለማሚ እንደዛ እንትን ይለኛል ጥያቄ ፈጥርብኛል ወላሂ በጣም ጥያቄ ፈጥርብኛል ባይዘዌ አንድ ነገር ልንገር የመጀመሪያ ቀን ያየዋት ቀን ነው እኔ ይሄን ውስጧን ያወኩት ፎር ዘ ፈርስት ታይም በሆነ አጋጣሚ ተገናኘን ቤት መጣ ከሰዎች ጋራ ከዛ ሰው ሁላ እንዴ ሚዲያ ላይ ማቃት ልጅና እቺ መሬት ላይ ያለች ልጅ እሷ ናት እንዴ ነው ያልኩት እቺ ናት አልኩኝ ኧረ ሱብሃንአላህ ሰው የሰማይና የምድር ያህል እንትን ይራራቃል ባህሪው ጀኤተና አጃይብ እቺ ለሚዲያ ላይ ሙምኪን ሙዚቃ ታዳምጣለች ስቃት ትጫወታለች ትስቃለች ምናምን መሬት ላይ ቀና ብላ ሰው አይነታይም እንኳን ወንድ ሴትን አታይም በዛ ላይ ቡቡዬ ጋብዤሻለሁ እሺ እሱ ሙዚቃ ቡቡዬን በነገራችን ላይ እስማኤል ዌልካም ስራ ላይ ነን ልንገርህ ብዬ ነው ቡቡዬን ጋብዤሻለሁ እሺ ለምን ይገልጽሻል ዋይ ቆይ እንግዲህ ወጂ ጋር ሄዳት ትጀራ በቃ እንደጀመርከው ትጨርሰዋለህ ከዛ ማለት ነው ኧረ ስራ ምን ነው ያስሚን ግን ለምንድን ነው ግን እስከ ዛሬ አልነገርሽኝ እኔ ዋይ እንዴ በትልቁ እኮ ነው ሄደው በግብዳው አስነት ዌልካም ልቡ እና ማለት ነው የቱ ጋር ያቆምኩት ሙዚቃ ጋበዝኳት በመሃል ደግሞ ወደ ራሴ ስሜት ሄድኩኝ መሰለኝ ወደ ራሴ ስሜት ሂጄ የራሴን ባይዘዌ ያስሚን ወረበል ካባ አንድ ነገር ልንገርሽ ባልሽ ወይ ፍቅረኛሽ ወይ አንቺን የምትወጂው ሰው እንትን ካለ ኢናፍቱን ኡፍቴ ጋስድኒን አበሙስዳ የምትወጂ ሰው ስላንቺ ሲወራ ደስ ካለው ያ ሰው ይወድሻል ወረበል ካባ ነው የምልሽ ሳይኮሎጂ በይ አዋቂ ሳይካትሪስት የፈለግሽውን ሰው ጠይቂ ወረበል ካባ አንድ ሰው አንቺ ስለሱ ጥሩነት ስታወሪ ደስ ካለውና ተመስጦ ካዳመጠ ያ ሰው በጣም ይወድሻል እና አሁን ከዚህ ሰው የተረዳሁት ነገር ቢኖር እንትን ነው አቱ ያ ረቢ ነኒ ማፍደው ጎረናራቲ አቱ ገሩአቲ ሸመራ ምቲ ሸመራ አቲ አቱ No, teetuma. Okay, kootiish. Shamara jechuudha. Jechuun dhiira yoo ta'e